እናንተ አንድን ሐሳብ ለማሰብ ሐሳብ ያስፈልጋል። እንድናስብ የሚያደርገን ሐሳብ ያስፈልጋል። በዛ ሐሳብ ላይ ሆነን ሙሉ ትኩረታችንን ሐሳብ ለሆነብን ሐሳብ በማሰቢያ ጊዜ እናሳልፋለን። እያሳለፈንም ደግሞ ያሰብነውን ነገር አንድ ውጤት ላይ አንድ ውሳኔ ላይ ደርሰን ከዛ ሐሳብ እንወጣና ወደ ተግባር እንገባለን። እኛም ለሆነ ጉዳዮቻችን ሐሳብ ሆኖልን ለሐሳባችን የማሰቢያ ጊዜ ሰጥተን እንደምናስብ አስበን ደግሞ ላሰብነው ነገር ይሄ ውጤት ነው፣ ይሄ ውሳኔ ነው፣ ይሄ ይገባዋል ብለን አንድ እልባት ላይ እንደምንደርስ ለዛ ነገር ክብር ጊዜና የራሳችን የሆነ ነገሮችን ሰውተን እንደምናስብ እየገረመኝ እግዚአብሔር ስለናንተ ያስባል ይላልና እኔ ለእግዚአብሔር የማሰቢያ ምክንያት ሆኜ እግዚአብሔር ደግሞ ስለኔ ሐሳብ ይዞት የኔን ጉዳይ አንድ እልባት ላይ ለማድረስ ያስባል። እርሱ ስለናንተ ያስባል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ይህንን ቃል ሲገባኝ ሐሳቤን ሐሳብ ያዘው፣ ጭንቄ ለራሱ ይጨነቅ፣ ኔጌ ለራሱ ይጨነቅ። ምክንያቱም ሰማያትን በቃሉ የሰራ የምድርን ዳርቻ ያጸና ይሁን ስል ሁሉም ይሆንለት እግዚአብሔር ለእግዚአብሔር እኔ የማሰቢያ ምክንያት ሆኜ ለኔ የሚያስብልኝ ከሆነ ዘና ማለት ነው የሚገባኝ። ዘና ብዬ መኖር ስለምበላው፣ ስለምጠጣው፣ ስለማልፈው፣ ስለሚመጣው፣ ስለሚከሰተው ነገር እኔ መጨነቅ የለብኝም። እግዚአብሔርን በማመን ለእርሱ ምስጋና እየሰጠው በምስጋና መኖር ነው ያለብኝ እና አትጨነቁ። እግዚአብሔር ስለናንተ ያስባል።